ሰላም ሼፍ ዮናስ ነኝ ከኢትዮ ሼፍ እንደምናላችሁ እንደምሰነበታችሁ ይህ ለእናንተ ተዘጋጀው የምግብ አሰራር የምትማሩበት ሳይታችሁ ነው። በዛሬው ላይ ደግሞ አንድ ለየት ያለ ምግብ ይዤላችሁ ቀርብ ያለው ይሄም ደግሞ በስጋ ኳስ እናዘጋጅና ሚትቦል እናዘጋጅና ሶስ ሰርተን ከስፓጌቲ ጋር ታገን እናዘጋጅ ተመልከታላችሁ። ይህ ስፓጌቲ ዊዝ ሚትቦል ሶስ ይባላል። በሚትቦል የሚዘጋጅ የሶስ አይነት ነው። ይሄን መስራት እንግዲህ የሚያስፈልጉ ግብአቶችን ዛሬም እንደተለመደው አሳያችኋለሁ። የደቀቀ ቀይ ሽንኩርት ሶስ ለማዘጋጀት ያስፈልገናል ማለት ነው። እንዲሁ ደግሞ ቆዳው ተልጦ የተከተፈ ቲማቲም እንጠቀማለን። ጨው እንደተለመደው ይኖረናል ማለት ነው። እንዲሁ ደግሞ የተፈጨ ነጭ ሽንኩርት፣ የተፈጨ ስጋ ያስፈልገናል። እንዲሁ ደግሞ ቺዝ እንጠቀማለን። የበሰለ ስፓጌቲ አድርገን ለምሳሌ ተመልከታላችሁ ማለት ነው። የመጀመሪያ አሰራራችን ምንድነው የሚሆነው? ሚትቦሉን እናድበለብና እናዘጋጀዋለን። ከዛ መጥረሻ ላይ ሄደን ደግሞ ሶሱን እናዘጋጃለን ማለት ነው። በተጓዳኝ ደግሞ ስፓጌቲያችንን ይቀቀለን ጎን ለጎን ሶስት ስራ መስራት ይቻላል ማለት ነው። ስለዚህ የመጀመሪያው አሰራራችን ለመጀመሪያ ያክል የሶስ መሰራበትን ግብአቶች ወደ ሳቱ ቀረብ ላድርግና በቅድሚያ እዚህ ጋር እንደምትመለከቱት ያ እንግዲህ ስጋ ላይ የተፈጨ ስጋ አለ። ይሄንን ስጋ እንግዲህ እላው ላይ ነጭ ሽንኩርት ጨምራለሁ፣ ጨው አረግበታለሁ። ይሄ ደግሞ ቁንዶ በርበሬ ጨምርበታለን። ይለወሳል። እሺ በማስከተል እንግዲህ ቺዝ ጨምርበታለን። ከዚህ በኋላ እንግዲህ ጓንት ተጠቀምና በደንብ እንዲዋሃድልኝ አደርጋለሁ ማለት ነው። ቤታችሁ ከሆነ ጓንትም ባጠቀሙ ንጹህ ከሆነ በጃችሁ መመለስ ይችላልላችሁ። እንዲህ ካዋሃድኩት በኋላ የስጋ ኳሶቹን አዘጋጃለሁ። እንግዲህ ይመስላል በዚህ መልክ ቺዙም ነጭ ሽንኩርቱም ጨውና ቁንዶ በርበሬ ተከቷል። ይሄንን ካደረግን በኋላ እየቆረጠርን የስጋ ኳሶች ሰርተን እንጠብሳቸዋለን ማለት ነው። ተካተቱም አትሄዱ። በዚህ መልክ እንግዲህ ስጋ ኳሶቹን ያዘጋጀን እጃችን ትንሽ ዘይት ቀባ እናደርግና ስጋው እየጣበቀ እንዳያስቸግረን በዚህ መልክ ያድበለበልን ሾርባ ማንኪያው ግማሽ ያክል ያነሳን። ኳሶቹ ከአንድ ሰው ከሚጎርሰው አፉ ላይ በጣም ማደግ የለበትም። አንድ ሰው ሊጎርሰው የሚችለውን ያክል ህጻናት ሊሆኑ ስለሚችሉ አዋቂም ሊበላ ስለሚችል ሆኖ የተመጣጠነ ሳይዝ ያላቸው ኳሶችን እናዘጋጃለን። ከዚህ ካዘጋጀን በኋላ በዘይት ጠብሰን እንግዲህ ከሶስ ጋር ዋንድ ታገ እንደምንሰራው ትመለከታላችሁ። እንደምትመለከቱት የኛውን በደንብ የዘጋጀውን የስጋ ኳሶች ዘይት ላይ ጨምረን እናበስለዋለን። ያገላበጥን ከበሰልን በኋላ ቺናፕቲን ላይ ዘይቱን እንዲቀነስ ካደረግነው በኋላ እዚህ ደግሞ ሶስ ስራ አሳያችኋለሁ። ስጋ ኳሶቹ በስለው ዝግጁ ሆነዋል። እናንተ እንደዚህ እናውጣቸዋለን። አንዷ ኳስ በዚህ ጊዜ ካደረጋችሁ በኋላ እዚሁ እናወጣለን። ምንጫችን ቀይራለን። ከቀየርን በኋላ እዚህ ጋር ዘይት ትንሽ ዘይት ጭው እናደርግና እስከምታዩችን ግብአቶች ጨምረን ሶሱን እናዘጋጃለን። ተካተሉ። 25 ግራም ያክል ቅቤ እናደርጋለን። አንድ ሾርባ ማንኪያ ያክል
ዘይት ካደረጋችሁ በኋላ ዘይቱና ቅቤው እንደገና ከተዋሃደ በኋላ የመጀመሪያ ስራችን የሚሆነው ቀይ ሽንኩርቱ መጨመር ነው። አሁን ዘይቱና ቅቤው ጋር ብሏል። ቀይ ሽንኩርት ጨምራለሁ። ቆንጆ ነው። ይሄን ቀጣይ ስራችን የሚሆነው ነጭ ሽንኩርት እናደርጋለን። በዚህ መልክ ከገባ በኋላ ቲማቲም እንጨምራለን። ቲማቲም እንደዚህ ሆነ ይመስላል። እንደምትመለከቱት እንግዲህ በተቻለ አቅም ሶስ በሚሰራበት ሰዓት እኛ የለመደው አንድ ሶስ አሰራር አለ። ያ ሶስ እንግዲህ በጣም ሙጥት ያለ የደከመ ወይ በጣም የተፈጨ መሆን የለበት። በተቻለ አቅም አፋችን ላይ ፊልም እናደርገው የሽንኩርቱንም የቲማቲሙንም የአትክልቶቹን ጣዕም አፋችን ላይ ፊልም ማድረግ አለብን። በዛ ደግሞ በጣም ረጅም በሚመስልበት ሰዓት የምግብ ይዘቱን በትነት እያጣ ስለሚሄድ በተቻለ አቅም በጣም ሳይበስሉ ፊል እያደረጋችሁት የቲማቲሙን ክሪስፒነት ሽንኩርቱን አትክልቱን በሚመስልበት ሰዓት ደግሞ እንዲሁ የአትክልቱን ጠንከር እንዲሆን ክሪስፒ ነገሯን ከሽታው ነገር ፊል ያደርጋችሁ የሰማችሁ ብትመገቡ በጣም ተመራጭ ነው የሚሆነው። ይህ ማለት እንዴት ነው? ከምግቡ ይዘት አጠቃቀም እንድናገኝ ስለሚረዳ ማለት ነው። ስለዚህ አሁን ቲማቲሙን ትንሽ ደቂቃ እንተውና በደንብ ከበሰለ ወደ 160 ከበሰለ በኋላ እንቀመዋለን። የስጋ ሶሳችንን እንጨምራለን። ተካተሉ። ዋው ሶሳችን ቆንጆ ነው በስሏል። አሁን እናደርገው ምንድነው? በጨውና በርበሬ እንቀመዋለን። በርበሬ ካደረግን በኋላ እንደምትመለከቱት ቆንጆ ነው ተቀጥሏል። የስጋ ኳሶች ይገባሉ፣ አብረው ይዋሃዳሉ። ትንሽ ደቂቃ ስጋውና ሶሱ ከተዋሃደ በኋላ ስፓጌቲያችን አድርገን እንደምትመለከቱት በጣም ቆንጆ ነው የሚመስለው። ከዚህ በኋላ እንግዲህ የሚቀረን ስፓጌቲያችን ጎድ ባለቃ እናዘጋጀና ያው ላይ ሶሱ እንዲዝልን ጎድ ባለቃ እናደርገውና ከላይ ሶሱ እናፈስና ለእንግዳችን ማቅረብ ማለት ነው። ተካተሉ። ቤተሰቦቻችን እንግዲህ የስጋ ኳሱ ሶስ ደርሷል። ይሄን ከላይ እናፈሰዋለን። በጣም እንደምትወዱ ተስፋ አደርጋለሁ። እናንተ ለፍላጎታችሁ እንግዲህ እናንተም ሽንኩርቱ በጣም ማላም ትችላላችሁ፣ ትችላላችሁ። በጣም እኛ እንደዚህ እንመክራችኋለን። በጣም ባይደቅ እንመክራችኋለን። አድርጋችሁ እንግዲህ መገብ ነው። ከላይ ትንሽ ቺዝ ታደርጉበታላችሁ። ቺዝ አድርጋችሁ እንደዚህ ዋው ማልጋስ በጣም ነው የሚያምረው። የዚህ ምግብ እንግዲህ አሰራሩ ቀን ተከተበናል። ዝርዝር ከፈለጋችሁ www.ethiochef.com ላይ ገብታችሁ ሳይቱን በመቀላቀል 7753 ላይ ኦኬ ላይ በምትልኩበት ሰዓት የሳይቱን ሊንክ ልክላችኋል። እናንተ እዛ ቤተሰብ ትሆናላችሁ። ከዛ በኋላ በየጊዜው የሚላክላችሁን የምግብ አሰራር ግብአቱን ቅደም ተከተሉን በሙሉ እዛ ታገኛላችሁ ማለት ነው። እንዲሁ ደግሞ በዩቲዩብ ቻናላችን ሰብስክራይብ ካደረጋችሁ የደወል ምልክቱን ከተጫናችሁ ደግሞ እንደዚህ የምንሰራችሁ ቪዲዮዎች በጊዜው እናንተ ይደርሳል ማለት ነው። አፕሊኬሽን አማራጭ አላችሁ። ኢትዮሼፍ አፕሊኬሽን በማውረድ እንደዚሁ የምግቡን ዝርዝሮች ግብአቶችን አማራጭ በሙሉ ማግኘት ስለምትችሉ ከዚህ በኋላ እንግዲህ ቤታችሁ ሙያ በደንብ ትማራላችሁ ማለት ነው። ኢትዮሼፍ እናንተ ነው። ሌላ ጊዜ ደግሞ እመጣለሁ። ጥሩ ምግብ አዘጋጅቼ ከእናንተ ጋር ቆይታ አደርጋለሁ። ለዛሬው ቻው።